ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የዳኑ ኢንድ ቬሮን ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ሰላማችሁ ብዛ ውድ ሀገሬ ልጆች በያላችሁበት ማለት ነው። በስደትም በተለያየ ቦታ ያላችሁ ውድ ሀገሬ ልጆች የሰው ልጆች በሙሉ በያላችሁበት ሰላማችሁ ይብዛልኝ ማለት ነው። አዳዲሶች ሰብስክራይብ በማድረግ ቤተሰብ ሁኑ፣ ነባሮች ደግሞ ላይክ ሸር በማድረግ አበረታቱኝ። ዛሬ እንግዲህ በጣም እጅግ አሳዛኝ የሁሉንም ሰው ልብ በሰበረው በቴዲ ራያ የህልፈተ ህይወት ጉዳይ ነው የመጣሁት ማለት ነው። ብዙዎቻችሁ ቪዲዮ ሰርታችኋል፣ ብዙዎቻችሁ ሀዘናችሁን ገልጻችኋል። በጣም በሚያሳዝን ሁኔታ ልጁ ያሳዝናል ማለት ነው። እኔም እስኪ የተሰማኝን በቴዲ ሞት የተሰማኝን በጣም ሀዘን ሁሉም ሰው በጣም ሀዘን ገብቶታል ማለት ነው። ስደተኞችም እንደመሆናችን መጠን ልጁም ደግሞ በጣም ነው የሚያሳዝነው ማለት ነው። እና በዚህ በስደት ሀገር እንደዚህ ሆኖ ህይወቱን በተነጠቀው ወጣት ዙሪያ ያላዘነ ሰው የለም ማለት ነው። እንግዲህ ለመላው ቤተሰቡ መጽናናትን እንመኛለን ማለት ነው። ለወዳጆቹ፣ ለባለቤቱ፣ ለእናቱ በተለይ እንዲሁም ለነ ብሬክስ ሀበሻዊ ያው የብሬክስ ሀበሻዊ ቤተሰብ ነው የምናውቀውም በብሬክስ ሀበሻዊ ምክንያት ነው ቴዲን የምናውቀው ማለት ነው። ግን ካወቅነው ጀምሮ ደግሞ ንግግር ላይ እንኳን ብዙ ገፋ አድርጎ የማይናገር በጣም ስርዓት ያለው ልጅ፣ አነጋገሩ በጣም ቁጥብ የሆነ ልጅና መናገር ያለበትን በስርዓት የሚናገር ልጅ ነበረ ማለት ነው። በጣም በሚያሳዝን መልኩ በዚህ መልኩ እንግዲህ ቀኑ ተበልቶበታል በሰዎች። በጣም ያሳዝናል። አንዳንድ ጊዜ እውነት ፈጣሪ እንደሰራ ፈጣሪ ሲወስዳችሁ ነው እንጂ ጥሩ በሰው ልጅ ቀናችሁ፣ እድሜያችሁ፣ ጊዜያችሁ ሲበላ በጣም ያሳዝናል። ይህንን ልጅ በዚህ መልኩ ባጭር ማስቀረት በጣም ከምን አይነት ጨካኝ ሰው ጋር እንዳገጣጠመው ባላቅም በጣም እጅጉን የሰውን ሁሉ ልብ የሰበረ በቃ አላማችሁንም እንደዚሁ ወጣትነታችሁንም በጣም እንትን ላይ የሚጥል ነው። በጣም ጊዜው ከብዷል ማለት ነው። ማንን ወዳጄ ማንን ወገኔ ማንን የልብ ወዳጄ ብላችሁ እንደምትኖሩ ግራ የሚያጋባ ነው። ይህንን ገና ሩጦ ያልጠገበ ህልመኛ ስደተኛ ልጅ ነገ ለመለወጥ ነገ ጥሩ ደረጃ ለመድረስ የሚሯሯጥ ልጅ በአጭር ማስቀረት በጣም ከባድ ነው። እንኳን እኔ እንጃ በጣም ነው የሚያሳዝነው። በጣም እጅግ ልብ ይሰብራል የዚህ ልጅ ጉዳይ ማለት ነው። ሞት ሁሉም ሰው ይሞታል። በእርግጥ በዚህ መንገድ የሚሞቱ ብዙ ሰዎች አሉ። ዛሬ የብሬክስ ያክስቱ ልጅ ስለሆነ ስለምናውቀው ነው እንጂ በዚህ መልኩ ብዙ ሰዎች በተለያየ መንገድ እያለቁ ነው ያሉት ወገኖቻችን ማለት ነው። እና በእጅግ በጣም ያሳዝናል። ስለዚህ ለመላው ቤተሰቦቹ፣ ወዳጅ ዘመዶቹ ከልብ መጽናናትን እንመኛለን። እሱንም ደግሞ ከደጋጎች ጋራ ፈጣሪ ያስቀምጠው ነፍሱን ባጸደ ገነት። ያው እንግዲህ በግፈኞችና በነፍስ ነጣቂዎች ህይወቱ ስለተነጠቀ በእርግጠኝነት ፈጣሪ ከደጋጎች ጋር እንደሚያስቀምጠው ጥርጥር የለንም። ፈጣሪ ነፍሱን በገነት እንዳስቀምጥልን ጸሎት እናደርጋለን። ከዚህ በተረፈ እንግዲህ ስደት ከባድ ነው። ስደት በጣም መጥፎ ነው። ውጣ ውረድ አለው። ይሄን ልጅ የምናውቀው ከዛሬ 5 ዓመት 6 ዓመት በፊት ከ6 ዓመት በፊት ከብሬክስ ሀበሻዊ ጋራ በዩቱብ በሱ ቤት ብቅ ሲልና ከዛም ደግሞ የራሱን ቻናል ከፍቶ ከባለቤቱ ዜድ ጋራ አንዳንድ ነገር በመስራት ሰዎችን ዘና ፈታ ያደርግ ነበረ። በተለይ በብሬክስ ቻናል ላይ ከመሲ ጋር የሆነ የተለያዩ ፕራንኮችን ይሰሩ ነበረ፣ ሪያድ እያሉ ማለት ነው አብረው ባንድ ላይ እና ደግሞ በጣም እጅግ ከንግግርም ራሱ በጣም ገፋ የማያደርግ ልጅ፣ ቀስ ብሎ የሚናገር ልጅ። እኔ ይሄን ልጅ እንደው የፈለገ ነገር ቢሆን እኔ ለዚህ ለሞት የሚያደርስ ነገር ምን ኑሮ ነው? እንደገና ደግሞ ትልቁ ነገር የሰው ልጅ ቢነጋገርም ቢጣላም ስሜታዊ ቢሆንም የሚያናድድ ነገር ቢፈጠርም ይሄን ልጅ ለመግደል ምን አይነት ልብ! እንዴት የሰው ልጅ የዱር አውሬ እንስሳም ለመግደል በጣም ያስጨንቃል። እንኳን ይሄን የመሰለ ልጅ እንደዚህ በአጭር ማስቀረት ማለት ነው። እና አንዳንድ ጊዜ እንደው ትዕግስት ብናደርግ፣ ጸብ ሲፈጠር አለመግባባት ቢፈጠር ጥሎ መሄድን ብንለምድ በጣም ጥሩ ነው ማለት ነው። እና የዚህ ልጅ ህይወት ያሳዝናል። እንደዛ ብሎም ክርትት ብሎ በባህር ሁሉ መጥቶ ተይዞ ሂዶ መጀመሪያ ከዚህ ሀገር እነ ብሬክስ ያው ያኔ የሰሙን
ብሬክስ ተያዘ። እሱም በተከታታይ እንደዚሁ ቆይቶ ተያዘ። እንደውም እስር ቤት ሆኖ አንዳንድ ነገሮችን ሲያጋራ ነበረ፣ እስር ቤት በነበረው ቆይታ ማለት ነው። አገሩም ገባ። አገርም ገብቶ ደግሞ በአንዳንድ ምክንያት እስር ቤት ሁሉ ለ8 ወር 9 ወር ያክል ታስረው ነበረ። ከነ ብሬክስ ጋር አንድ ላይ ታስሮ ነበረ። ብቻ ውጣ ውረድ አለበት ልጁ ማለት ነው። ሁሉም ሰው ውጣ ውረድ ይኖርበታል። እግዜር የወደደውን ሊፈትን ይችላል። ምንም አይደለም ግን የሰው ልጅ ፈጣሪ የፈጠረውን ነፍስ ራሱ ፈጣሪ እንዳረገ ሲያደርጋት ነው እንጂ ፈጣሪ በፈጠራቸው ሰዎች በጭካኔ ነፍስ መነጠቅ በጣም ከባድ ነው እና ይሄን ልጅ አሁን የዚህን ልጅ ነፍስ ያጠፋ ሰው ምን ይጠቀማል? ጥቅሙስ ምንድን ነው? እንደገና ጸጸት፣ እንደገና ንዳማ። በዛ ላይ ደግሞ እንደ ሌላ ሀገር ይህ ሀገር የሰውን ነፍስ አጥፍቶ የሰውን ዓይን አጥፍቶ የሰውን እጅ ቆርጦ የሰውን በቃ የሆነ ነገር አድርጎ ማምለጥ የማይቻልበት ሀገር ነው። የዚህን ልጅ ወጥ ዛሬ ቴዲ ባላወቀው መንገድ ባላወቃት ሰከንድ ህይወቱን ተነጥቋል፣ በዚህ በገዳይ ማለት ነው። ይህ ገዳይ ግን ከዚህ አገር ህግ ሊያመልጥ አይችልም። ላታመልጭኝ አታሩጭኝ የሚባል ነገር አለ። ከሳኡዲ ህግ አስከባሪዎች አመልጣለሁ ብሎ የሆነ ድብብቆሽ መፍጠር በጣም ከባድ ነው። ምንም ማምለጥ አይቻልም። እዚህ ሀገር ህጋቸው ጠባቃ ነው። እውነትም ደግሞ መጥበቁ ደግሞ በጣም አስፈላጊ ነው። እኔ ህጋቸውን በጣም ነው የምደግፈው፣ የሳኡዲ አረቢያን ህግ ማለት ነው። ስለዚህ በአሁኑ ሰዓት እንግዲህ ያው የቅርብ ሰዎች በቅርብ ሰው ህይወቱን እንዳጣ ነው የሚነገረው። ዝርዝሩን በደንብ ባናቅም ማለት ነው በምን ምክንያት ለምን እንደዚህ እንዳደረገው ባናቅም፣ ገዳይ ግን ከህግ ውጭ ምንም አታመልጥም ማለት ነው። ጭራሽ ማምለጥ አይቻልም። እዚህ ሀገር ነፍስ የነጠቀ ሰው ያው ነፍሱ ትነጠቃለች በህጉ መሰረት ማለት ነው። ቴዲ አንዴ ሙቷል ማለት ነው። ባላወቃት ቅጽበት ደቂቃ ሙቷል ማለት ነው። ገዳይ ግን እንግዲህ አንዴ ሲደበቅ አንዴ የተለያየ ቦታ እንግዲህ ሲሳደድ ይኖራል ማለት ነው። ከተያያዘም በኋላ ያው እንግዲህ በቀን 100 ጊዜ መሞቱ አይቀሬ ነው። የሰው ልጅ እንደሚሞት ካወቀ በየደቂቃው በየሰከንዱ ያው ይሞታል ማለት ነው። ምክንያቱም ያው እንደዚህ ሀገር ህግ መጨረሻው ያው መገደል ነው ማለት ነው። ሁሉም ሰው ያውቀዋል። እንደውም የዚህ ሀገር ህግ በቅጽል ስሙ ደም መላሽ ይባላል። በተለይ ነፍስ ላጠፋ ሰው ነፍስ ይጠፋል። አበቃ። ሳኡዲ ህጋቸው እንደዚህ ነው እና የሳኡዲ ህግም እንደዚህ ጠባቃ ባይሆንም እንዴት የሰው ልጅ እንደዚህ አድርጎ ይቀጫል? በጣም እንዴት እንደዚህ ይቀጫል? ይሄ ልጅ ገና ህፃን ልጅ ህልመኛ ልጅ 10 ቀን አይሆነውም ቪዲዮ ከለቀቀ ፊቴ ተበላሽቶ ብሎ አይተነዋል። በእውነት ለእኔ የደረሰ ለእናንተም እንዳይደርስባችሁ እህት ወንድሞቼ ተጠንቀቁ። እኔ ምግብ ነው የምሰራው። ምግብ ስሰራ ግን እንደ አጋጣሚ ወጥቼ ስለነበረ እንግዲህ እንደ ምች ቢጤ መቶት ፊቱ የመጨረሻ ተንፈቅፍቆ ነበር። ውሃ ሁሉ ቋጥሮበት ምናምን ነገር በጣም ፊቱ ሁሉ ለሲንቀሳቀስ እንደሚያመው ተናገረ ማለት ነው። እኖራለሁ ብሎ የሰው ልጅ በጣም እኖራለሁ ነው እንጂ መቼም እሞታለሁ አይልም ማለት ነው እና እንደው አለመግባባት ሲኖር ወይ ጥሎ መሄድ ይሻላል። አለመግባባት ሲኖር ጥሎ መሄድ ነው የሚሻለው። የምሬን ነው የምላችሁ እውነት። እና ራያ አንድ ጊዜ በባህር አንድ ጊዜ በተለያየ ነገር ብዙ ወጣቶች ህይወታቸው ተቀጭቶ ነው ያለው ማለት ነው። በባህር መተው እንደዛ እልቅ ሲሉ የነሱን እንደው አዝነን አልቅሰን ሳናበቃ ይሄ ደግሞ እንግዲህ በገዛ ወገኑ በገዛ ወንድሙ እንደዚህ አይነት በለጋ እድሜው መቀጨቱ በጣም ያሳዝናል። እንዴት ወገን በወገኑ ላይ ይጨክናል? እውነት በስደት ሀገር ወገን የሀገር ሰው መስታወት ጋሻ መከታ ሲሆን መደበቂያ ሲሆን ጥሩ ነበረ። እውነት ግን በራሳችሁ ሰው ቤታችሁ አብራችሁ በምትበሉ በምትጠጡ ሰው ህይወትን ማጣት በጣም ከባድ ነው። ማንም ይሁን ህይወትን መንጠቅ ግን ተገቢ አይደለም። ምንም ቢሆን በእውነት በሌላው ሀገር አሁን በሀገራችንም እስር ቤት ይገባሉ። እስር ቤት ከገቡ በኋላ እየበሉ እየጠጡ በሳምንት አንዴ ሰንጋ እየታረደላቸው ተስማምቷቸው ደልበው ይወጣሉ ማለት ነው። እዚህ ሀገር እንደዚህ አይነት ነገር የለም። እውነትም ፍርዳቸውም ደግሞ ያው ይደገፋል ማለት ነው። ሳውዲ አረቢያ በተለያየ ሀገር በሞት በነፍስ ማጥፋት በነፍስ ማለት አሁን ነፍስ ከሚጠፋባቸው አገሮች
የሆነ ጊዜ ሳውዲ አረቢያ ዝቅተኛ ቁጥር ያላት ሀገር ናት እዚህ ሀገር። ምክንያቱም የገደለ ይገደላል፣ ፍርዳቸው የማያዳግም እርምጃ ስለሚወስዱ ብዙ የመገዳደል ነገር አይታይም። በመኪና አደጋና በተለያየ ነገር በተለያየ የሆነ በቃ አደጋ ሰው ህይወት ሊያልፍ ይችላል። ግን እንደዚህ አሁን ለምሳሌ የአገሬው ሰው ያልሆነው ብዙ ጊዜ እንደው ከስንት አንድ ጊዜ ተገደለ ተገዳደሉ ሊባል ይችላል። እነዛም ደግሞ በህጋቸው መሰረት የሀገር ሰው ስለሆነ ስዑዲ ስለሆነ አይደለም፣ በህጋቸው መሰረት ያው እሱም የገደለውም ይገደላል ማለት ነው። እና በግድያ ወንጀል እና በመገዳደል ሳዑዲ አረቢያ ዝቅተኛ ቁጥር ከሆነች አገር ቀጥላ ሳዑዲ አረቢያ በጣም ዝቅተኛ ቁጥር ያላት ሀገር ናት፣ ሰው የማይገዳደልባት ሀገር ማለት ነው። ስለዚህ አሁን ግን አበሻው በተለይ በጣም እየተገዳደለ እንደዚህ እንደ ፓኪስታኖቹ ህንዶቹ አይነት ነገር የሆነ በቃ ስሜታዊ ሆነው መገዳደል አለ ማለት ነው። የሀገራቸው ሰው ብዙ በሰው እጅ የጠፋ ሰው ብዙ ቁጥራቸው በጣም አነስተኛ ነው። አጅነብዩ ግን እዚህ ለስራ የመጣው ሰው ይገዳደላል ማለት ነው። በስራ ቦታው ሰው ይገላል፣ ህጻናት፣ የተለያየ ነገር ማለት ነው። እና በጣም ከባድ ነው። እንደው ትተን ብንሄድ ንዴት ካለ ብስጭት ካለ ትተን አልፈን ያችን ደቂቃ ብናሳልፋት ሁሉም ይበርዳል። አሁን ይሄ ገዳይ እውነት በቁሙ እንደሞተ አሁን ተያዝኩኝ አሁን ልሞት ነው እያሉ በቀን 100 ጊዜ በቀን ስንት ጊዜ ሲሞት ነው የሚውለው። ይያዛል ደግሞ መያዙ አይቀሬ ነው። ከነሱ ምንም እነሱ ወንጀለኛን እንኳን እያወቁ ቶሎ አይይዙም። በጣም ጎበዞች ናቸው። ምክንያቱም አንድን ወንጀለኛ ቶሎ ብለው ራሱ የመያዝ እንትን የላቸውም። ይሄ ስራቸው ነው። በጣም ብቃት አላቸው። ህጋቸው፣ ወታደሮቻቸው በጣም አደገኞች ናቸው፣ ጎበዞች ናቸው ማለት ነው። የዚህ ሀገር ህግ በጣም ደስ የሚለው ነገር ይሄ ነው። የገደለን ይገላሉ፣ የቆረጠን ይቆርጣሉ፣ ጥርስ ያወለቀን ጥርስ ያወልቃሉ፣ አይን ያጠፋ አይን ያጠፋሉ። አደንዛዥ ይዞ የተገኘ ከአንድም ሁለት ጊዜ በተለያየ መንገድ አደንዛዥ ከባድ አደንዛዥ እጽ ይዞ የተገኘ የሞት ፍርድም ይፈርዳሉ ማለት ነው። እንደዚህ ደግሞ ወንጀለኛን ነፍሰ ገዳይን የደበቀ ሰው ደግሞ በጣም በኃይለኛው ቅጣት ይቀጣሉ ማለት ነው። በየቀኑ ጅራፍ እየገረፉ ይቀጣሉ ማለት ነው። ወንጀለኛንም ደብቆ ማስቀመጥ በጣም ከባድ ነው ማለት ነው። ስለዚህ ይሄ ገዳይ እንግዲህ ካለበት ወጥቶ ከሞት ስለማያልፍ ይችን እንግዲህ ቴዲን ያቀመሰውን ጽዋ እሱን መጠጣቱ ስለማይቀር ላታሮጭኝ አታመልጭኝ የሚባል ነገር አለ። ከሳውዲ ህግ ማምለጥ አይቻልም ማለት ነው። የሚያሳዝነው ነገር እኔ ለዚህ ልጅ እናት በጣም አዝናለሁ ማለት ነው። እውነት አገር ሂዶ እንደዛ ሆኖ ተመልሶ መጥቶ ከዛ ከባህር ወጥቶ ከባህር አሳ አሸዋ በላው አልበላው ተብሎ እውነት ቤተሰብ ተጨንቆ በሰላም ወደ ሀገሩ ገባ። ከባለቤቱ ጋር ተቀላቀለ ማለት ነው። ከባለቤቱ ጋራ አብሮ እንደዚህ እየሰራ እየኖረ ጥሩ ደስ የሚሉ ጥንዶች ማለት ነው። ዜድና እሱ ማለት ነው። እና እንደው ለሷም ፈጣሪ መጽናናቱን ይስጣት። በሃይማኖቱን ደረጃ ደግሞ በጣም ጠበቅ ያለ ልጅ ነው። በእውነት በብዙ ነገር እከታተለዋለሁ። አንዳንድ በቤተ ክርስቲያን ዙሪያ በሚደረግ ነገር ውስጥ ብዙ አየዋለሁ ማለት ነው። እና ሃይማኖቱንም በጣም ጎበዝ ልጅ ነው። በጣም 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 የመጨረሻ ማለት ነው። በፊትም ከነ ብሬክስ እያለ በጣም እንደዚህ ጸሎት ሲያደርጉ ምን ሲሉ በጣም ጎበዞች ናቸው ማለት ነው። እና እንደዚህ አይነትን ፈሪሃ እግዚአብሔር ያለውን ልጅ እንደዚህ አድርጎ ህይወቱን መንጠቅ በጣም ከባድ ነው ማለት ነው። በጣም ያሳዝናል። ያለንበት ነገር ያለንበት ሁኔታ እንደው መጨካከኑ በጣም ከባድ ነው። እስኪ አሁን ምን ጥቅም አለው? ይሄን የመሰለ ልጅ እንደዚህ አድርጎ እንደው በአጭር ማስቀረት እንደው ምን ጥቅም አለው? እውነት አረ የተጣላ ሰው እንደው የተናደደ ሰው አንዳንድ ጊዜ ስትጣሉም ስትናደዱም ዘወር ብላችሁ ራሳችሁን በምታምኑት እምነት ጸሎት አድርጋችሁ ዘወር ብላችሁ ሰይጣንን ማብረድ ያስፈልጋል ማለት ነው እንጂ ይሄን ልጅ አይደለም ለመግደል እኔ እንጃ በጣም ከባድ ነው ማለት ነው። ነገሮች በመግባባት በንግግር የሚፈቱ ነገሮች ወደ ሌላ ነገር ተቀይረው እንደዚህ ህይወት እስከ ማሳጣት ድረስ በጣም ከባድ ነው ማለት ነው። ያሳዝናል። እኔ በጣም ያሳዝኑኛል የራያ እናቶች በተለያየ መንገድ ልጆቻቸውን እንደዚህ እያጡ በጣም ሀዘን በጣም በዝቶባቸዋል። የምር ነው። አሁን ይሄ ልጅ እንግዲህ ለወለደችው እናቱ በጣም
አንድያ ልጇ ነው ወንድ ልጇ ነው የሚባለው። በጣም በስስት ያደገ ልጅ ነው የሚባለው። ችግር እንግዲህ ያሳድዳል። ችግር ኑሮን ለመለወጥ ተሰደዳላችሁ ማለት ነው እና ከብሬክስ ጋራ በዚህ በሳኡዲ ሲኖሩም በጣም የምር በጣም ደስ የሚሉ ነበሩ። በእውነት በጣም 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 እንደው በጣም ነው የሚያሳዝኑት። እንደው በዚህ መልኩ ህይወታቸው የሚያልፍ ሰዎች ብዙ ናቸው። ያው እሱን ስላወቅ ነው። ግን በጣም የሚያሳሳ ልጅ ነበረ። እግዚአብሔር ነፍሱን ከደጋጎች ጋር ያስቀምጠው። ለእናቱም በጣም መጽናናትን ይስጣት ማለት ነው። ለራያ እናቶች በአጠቃላይ በባህር በተለያየ መንገድ ከዚህ በፊትም እንደዚሁ በመገዳደል ብዙ ልጆች በዚህ ሁኔታ ህይወታቸው አልፏል። በመገዳደል ማለት ነው። የሚያገዳድላቸው ነገር ምንድን ነው? ለየትኛው ነው? በምንድን ነው የሚገዳደሉት? ለሴት ከሆነ ሴት ብትሄድም ሴት ትመጣለች። በተለይ ለሴት ብሎ መገዳደል ካለ በጣም ከባድ ነው። ግን ይሄን ልጅ ባለትዳርና ስርዓት ያለው ልጅ ነው። በሃይማኖትም ፈሪሃ እግዚአብሔር ያለው ልጅ ነው። እንደው በምን ተጣልተው ለዚህ ደረጃ እንዳደረሰው እኔ እስካሁን ግልጽ አልሆነልኝም ማለት ነው። ፈጣሪ እንግዲህ ዞሮ ዞሮ ገዳዩም እስካሁን ተያዘ የሚባል ወሬ ባንሰማም እንደሚያዝ በጣም እርግጠኛ ነን ማለት ነው። ከዚህ ሀገር ህግ የሚያመልጥ ሰው ማንም ሰው የለም። ህጋቸው በጣም 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 የረቀቀ ነው ማለት ነው። ማድረግ የሚፈልጉትን ነገር በጣም ዘና ብለው ያደርጉታል እዚህ ሀገር ማለት ነው። ህጋቸውን የጣሰ ሰው ርህራሄ የለም። ህጋቸውን አክብረን ከኖርን እንኖራለን። አክብረን ካልኖርን ደግሞ እንዴት አድርገው መንጥረው እንደሚያወጡ ስለሚያውቁበት የገዳዩ ለጊዜው አለመያዝ ብዙም አያወዛግብም። ነገ እጃቸው ስር ጠብ ስለሚል ማለት ነው። እና የሚያሳዝነው ልጁ ነው እንግዲህ ልጁ ነው የሚያሳዝነው። እስኪ ከዚህ በኋላም እንደው ሌላዎቹ እንደው ጸብ የሚፈጠርበት ነገር ሲመጣ እንደዚህ እልክና ጸብ የሚያመጣ ንዴት የሚያመጣ ጸብ ሲመጣ ዘወር ብለን ነገርን በረድ ለማድረግ መሞከር ያስፈልጋል ማለት ነው። እውነት እንደው ሲቀር ለሚቀር እንደዚህ ሁንን በሰው ሀገር እንደው አሁን እኮ አበሻ እንደዚህ በቃ እንደዚህ ተገዳደሉ እንደዚህ ሆኑ። በቃ ስማችን ራሱ በጣም እያስጠላ መጥቷል ማለት ነው። በጣም እያስጠላ መጥቷል። እንደው አበሻ እንደዚህ ተደረገ ምናምን ሲባል ሽምቅቅ ትላላችሁ። አሁን በቃ አንዳንድ ጊዜ እንደዚሁ በቃ የቤት ሰራተኛ ሁሉ እንደዚህ ያደረገች ምናምን ሲባል በጣም ትሸማቀቃላችሁ። በጣም ነው የምትሉት። በቃ በሚጠፋውም ህይወት ታዝናላችሁ። ለምንድን ነው እንደዚህ የምንሆነው ብላችሁ በጣም ነው የምትናደዱት ማለት ነው። እና ነገር ያለበት ቦታ መራቅ ያስፈልጋል። ጭቅጭቅና ነገር ያለበት ቦታ ራሳችንን ገለል ማድረግ ነው እንጂ እንደዚህ ክቡር የሆነውን የሰው ልጅ ህይወት መንጠቅ በጣም ከባድ ነው ማለት ነው። ጥቅም የለውም። ህይወትን መልሶ ያሳጣል። እዚህ ሀገር በተለይ በቃ ምንም አይነት በህጋቸው በዚህ ባስቀመጡት ህግ የእናቴ ልጅ ነው የአባቴ ልጅ ነው ይሄ ምንድን ነው ይሄ ንጉስ ነው ይሄ ሮያል ፋሚሊ ምናምን የሚባል ነገር የለም። የገደለ በቃ ቀጥታ መገደል ነው እና ህጋቸው ደግሞ ይሄን ስለአደረጉ ግድያ ከሚበዛባቸው ሀገሮች በዝቅተኛ ቁጥር እየተራመዱ ያሉት ህጋቸውን በደንብ አስከብረው ስለያዙ ነው ማለት ነው። በጣም አሪፍ ነው። ህጋቸው ይመቻል ማለት ነው። ግን ይሄንን ልጅ ፈጣሪ እንግዲህ ነፍሱን በገነት ያስቀምጣት፣ ለቤተሰቦቹ መጽናናትን ይስጥልን በድጋሚ እንላለን። ለወዳጆቹ፣ ለሶሻል ሚዲያ ጓደኞቹ፣ ላዘኑ በሙሉ በሁሉም ሰው አዝኗል ማለት ነው። በሱ በጣም ነው ሁሉም ሰው ያዘነው ማለት ነው። ሞት ሁሉም ሰው በአገራችንም ሰው እየሞተ ነው። በተለያየ መንገድ ሰው እየሞተ ነው። ብዙ ሚዲያ የማያውቃቸው ብዙ ባሳዛኝ ሁኔታ እየሞቱ ነው ማለት ነው። ፈጣሪ ከእንዲህ አይነት እንግዲህ ሰይጣን ፈጣሪ ያንሳልን፣ ሰይጣንን እንደው ያርቅልን ማለት ነው። ቤተሰቦቻችን ሁላችንም በስደት ስንኖር ፈጣሪ ጥበቃው አይለየን። አሳልፈው ከሚሰጡን ክፉ ሰዎችና ህይወትን ከሚነጥቁ ሰዎች ፈጣሪ ይጠብቀን። ውድ ሀገሬ ልጆች እላችኋለሁ እንግዲህ ራሳችሁን ጠብቁ። ካላስፈላጊ ሰው ጋራ ሰጣ ገባ ውስጥ አትግቡ ማለት ነው። በትዕግስት ማለፍ ነው። የፈለገ ነገር ብትሆኑ እውነት በትዕግስት ማለፍ ምንም ተቸነፉ፣ ምንም ችግር የለውም። ዛሬ አንገታችሁን ደፍታችሁ ያሳለፋችሁት ለነገ ጥቅም አለው ማለት ነው። በትዕግስት ሁሉም ነገር ማሳለፍ ያስፈልጋል።
ፈጣሪ በያላችሁበት እንግዲህ ጥበቃው አይለያችሁ ማለት ነው። ህይወትን ከሚነጥቁ ሰዎች ፈጣሪ አብዝቶ አብዝቶ ይጠብቀን። በዚህ በስደት ሀገር ልፋቱ ድካሙ ሳያንስን እንደገና ደግሞ በዚህ አይነት መልኩ እንደዚህ መሆን በጣም ከባድ ነው እና ፈጣሪ ከእናንተ ጋር ይሁን ቤተሰቦቼ። እንግዲህ ቪዲዮውንም እንግዲህ እስኪ እንትን እስከ መጨረሻው እያያችሁ ማለት ነው። ኧረ ከባድ ነው፣ ኧረ ከባድ ነው እና ሰላማችሁ ይብዛልኝ። እስኪ ሰላማችሁ በያላችሁበት ይብዛ። በቸር እንገናኝ፣ በቸር ያቆይ።